ደክሞሃል? ደክሞሻል? እግዚአብሔር ምን ይላል መሰለሽ? አልችልም ስትል በሰው ዘንድ የማይቻል በእኔ ዘንድ ይቻላል ይልሃል። ደክሞኛል ስትል አሳርፍሃለሁ ይልሃል። ማንም አይወደኝም ስትል እወድሃለሁ ይልሃል። አቅቶኛል መቀጠል አልችልም ስትል ጸጋዬ ይበቃሃል ይልሃል። መንገድ መለየት ከብዶኛል ስትል በምትሄድበት መንገድ እመርሃለሁ ይልሃል። ማድረግ አልችልም ስትል ኃይልን በምሰጥህ በእኔ ሁሉን ትችላለህ ይልሃል። ብቃት የለኝም ስትል ብቃት አለ ይልሃል። ይህ ለእኔ አይገባኝም ነበር ለምን እኔ ላይ ሆነ ስትል ነገር ሁሉ ለበጎ ነው ይልሃል። ራሴን ይቅር ማለት አልችልም ስትል እኔ ይቅር እልሃለሁ ይልሃል። ኑሮ ከብዶኛል ስትል የሚያስፈልግን ሁሉ እሞላልሃለሁ ይልሃል። ፈርቻለሁ ስትል የፍርሃትን መንፈስ እኔ አልሰጠውም ይልሃል። እጨነቃለሁ ስትል የሚያስጨንቅን ሁሉ በእኔ ላይ ጣል ይልሃል። ብልሃት የለኝም ስትል ጥበብን እሰጥሃለሁ ይልሃል። ማንም የለኝም ብቻዬን ነኝ ስትል አልለቅህም ከቶም አልተውም ይልሃል። አየህ ከአንተ በላይ የሚያስብልህ እግዚአብሔር አለልህ። ያልፋልሽ? እውነት ያልፋል። ዛሬ የተጨነቀ ነገ መልካም ይሆናል።